በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘላለም ሥላሴ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? አሜን። ለባህሪ እግዚአብሔር አምላካችን ይህንን ሰዓት ይህንን ጊዜ አሳልፎ እዚህ ሰዓት ላደረሰን ምስጋና ይድረሰው። ሰሞኑ መነኮሳት ስለ መነኮሳት አንዳንድ ነገሮች ብቅ እያሉ የራሳቸው አስተያየት እየሰጡ ነው። እኔም በሆነ ነገር እንደዚሁ ተናግሬ ቪዲዮ ሰርቻለሁ። ምንድን ነው የሚሉት? መነኩሴ በከተማ ያለው አሁናዊ ያለው መነኩሴ ንስሐ አባት መሆን አይችልም ጭራሽ ብለው ገምግመው ደምድመው ጨርሰው እየተናገሩ ነው። መነኩሴ ማንን ስጋውን ለነፍሱ አስገዝቶ በገባበት ቃል ይችላል። ስለ ምንኩስና የማይታማ የማይነቀፍ ምንኩስናውን ጠብቆ ንጽህናውን ጠብቆ ከኖረ በደንብ አድርጎ ነው ካህን መሆን የሚችለው። እንደ ድሮ አባቶቻችን አሁን ያለው ዝም ብሎ መልከስከስ ምናምን እንተወውና አሁን ያለው አይመዝንም። አሁን ያለው ምንም እንትን አይልም። ግን ደግሞ አሁን ያለው መነኩሴ ይሆናል ወይ አይሆንም የሚለው ክርክር ግን አይሆንም፣ መሆን አይገባውም። ብዙ ነገሮች አሉ። እኛ ቤተክርስቲያናችን ማንነታችን ናት፣ እኛችን ቤተክርስቲያን የኛ ናት። ቤተክርስቲያን አውጥተን ምን ይሆን ምንም ይደረግ አውጥተን አንሰጥም። አባቶቻችን ናቸው። ይሁን ክፉም ደጉም ችለን መኖር አለብን። ግን ስለ እውነታ ስንናገር ደግሞ አሁን ያለው መነኩሴ በከተማ ያለው እንደፈለገ የሚሆነውን መነኩሴ ንስሐ አባት ይሆናል አይሆንም የሚለው ነገር 30 አይሆንም። ለምን ተአምር አይሆንም፣ መሆን አይገባውም። ይሄ አይሆነውም፣ መሆን አይችልም። እውነት ነው። ተወደደም ተጠላም አሁን ያለው መነኩሴ አቅጣጫው የሳተ ነው፣ ዓለማዊ የሳተ ነው። በቃ ምን ብዬ ልግለጸው? አሁን ያለው ብዙ ችግር አለ። አሁን ያለው ይልቁንስ አሁን አንድ ወንድማችን ስናገር እንደሰማሁት እንዲሁ ሰው እዚህ ጋር ፎቶውን ማስቀመጥን ስላልፈለግኩ ነው እንጂ ካህናት በክህነታቸው በግብረ ገብነታቸው በትምህርታቸው ሐዲሳት የተማሩ በትዳራቸው በቤተሰባቸው የማይነቀፉ የማይታሙ ቤተሰባቸውን በትክክል የሚያስተዳድሩ ካህናት ንስሐ አባት መያዝ አለባቸው። መልእክቴ ነው፣ ይሄ መልእክቴ ነው። እኔ አሁን ንስሐ አባት ይሁን መነኩሴ ያሁን መነኩሴ ንስሐ አባት ይዞ የሚኖር ምእመን ካለ ተበድሏል። እሱ በሌላ ጊዜ እንመጣበታለን። ተበድሏል፣ እያወቀም ከሆነ ተሳስተው አይሆንም የምልበት ደግሞ ምክንያት አለኝ። እየፈለጋችሁ ጠይቁ። አይሆንም መነኩሴ አሁን ያለው መነኩሴ ንስሐ አባት መሆን አይገባውም። ይሄ መተማመን አለብን። ምዕመናን እያወቃችሁ የመነኩሴ የሀብታም መነኩሴ ባለጸጋ መነኩሴ አጃቢ እንትን የምትሆኑ ምዕመናን አላችሁ አይደለ? አውቃለሁ። እኔ በጣም ባለሀብት የሆኑ በጣም ባለጸጋ የሆኑ ብዙ ተከታይ ያላቸው። ለምሳሌ ወደ አቡነ አብርሃም ልውሰዳችሁ። ከዚህ በፊት አንድ ነገር ተናግሬ ስለማውቅ ማለት ነው። ይህ መነኩሴ አባ ክፍለ ማርያም ይባላል። አሁን እሱ በሆነ ነገር ይፈጠርና ምንድን ነው ያለው? ሌሎቻቸው የእሱ ደጋፊ የልማት አርበኛ ጀግና መነኩሴ እንዲህ እየሰራ እንዲህ እያለማ ተባረረ በአቡነ አብርሃም ምክንያት ምናምን እያሉ አቡነ አብርሃምን ሲተቹ አያለሁ። ግን እነዛ ማን ናቸው እንደዚህ ብለው የሚናገሩ? ሰውየው የተረጋገጠ ነገር ነው፣ ዓለም ያወቀው ነገር ነው፣ ሀቅ ነው፣ ምንም ውሸት የለበትም። ሆኖ ሀቅ ስለሆነ ደግሞ ተገልጿል። አሁን አባትነታቸው ተረክበዋል፣ አምነውበታል። ለምሳሌ ነው የምላችሁ፣ ደግሜ ስለሱ የምናገረው ነገር የለኝም። እንደ ምሳሌ ግን ሳነሳው ይሄ ነገር እንዴት ነው እነዛ ሰዎች እንዴት ቤተክርስቲያን ሲያሳርስ እንዲህ የልማት አርበኛ ምናምን ከምዕመናን ተቀብሎ ሰራ እንጂ ከየት አመጣ? ከሰማይ ወረደ? ከኪስ አውጥቶ ሰራ? ስለዚህ ቤተክርስቲያን አሁናዊ ያሉት መነኮሳት ንስሐ አባት ከይቅርታ ጋር ንስሐ አባት መሆን አይችሉም፣ መሆንም አይገባቸውም። ሊኖሩም ይችላሉ ጠንቃቃ መነኮሳት። እኔ አላቅም። መልእክቴ ነው። ሸር ኮፕሊክ